ክፍት ነው ገፋ አድርጉት። እኔ ነኝ የፀጉር ቅቤ ያለ። የፀጉር ቅቤ አልቋል። የምግብ ነው ያለው አይደል ማዘሯ? ቆይ እስቲ ማርዬ ተምግብ ቅቤ ቀንሽ እሸጥላችኋለሁ። ምን ያህል ነው የፈለጋችሁት? ግማሽ ኪሎ። ቆይ መጣ ሱቅ አስመዝኝ እሰጣችኋለሁ። ቤቲ ደህና ናት? ደህና ናት። ሰላም በልልኝ። እሺ እላታለሁ ማርዬ። ኦፍ የአንዳንድ ሰው ምግብ ምን ነው በቀረብኝ። በሽታ ላይ ነው ይጣልኝ። ማንም ያስገደደ የለም ሰውዬ። አለመብላት ትችል ነበር። ወይ ደህና ፊት የለሽ ወይ ደህና ሙያ የለሽ። ይብላኝ ለሚያገባሽ ስታስጠይ። አንተ ማልተባልክም አንተ ገንቦራስ መላጣ። ኦፍ እንዴት እንዳስጠላችኝ። አንተ አያቀስ አትልም? ማርዬ ስልክሽ እየጠራ ነው። እሺ ማዘሯ። ሳምሪ ስልኩን መውሰድ ተውሹ እንዴ? አረ መጣው። ኡፍ ሳምሪዬ ከጉን ያወጣሽ። የኔ ስልክ እኮ ፋይል አለብሎኝ ነው። አደራ ማርዬ እንዳቆይብኝ ከሳቅ ቀጠሮ አለኝ። እሺ አሳይመንቱን አቅርቤ እንደጨረስ ከች ቻው። የኔ ፍቅር የዛሬ ቀጠሯችን እንዳለ ነው አይደል? አጀሬ በዚህ መጣህብኝ። ቆይ ጠብቅ። ዊኬቢ ተጨንቄያለሁ። የክላስ ክፍያ ጎደለብኝ። ሁላችሁም አስደሳች የሆነ ውጤት ነው ያመጣችሁት። ነገር ግን ግዴታ አንድ ሰው መምረጥ ስላለብን ባለፈው እንዳልኳችሁ አሸናፊ የሆነ ሰው ከቤተሰብ አንድ ሰው ሙሉ ለሙሉ የጥርስ ሕክምና የሚያገኘው። የኔ ቆንጆ ለዚህ ነው እንዴት ተጨነቅሽው? አካውንትሽን ላኪልኝ አሁን ነው ልክልሻለሁ። እሺ የኔ ፍቅር ካላስቸገርኩ አፍጥንልኝ። ይሄው ልክልሻለሁ ቆንጂት። አሸናፊዋም ማሪያ ዮሴፍ ሆናለች ማለት ነው። እንኳን ደስ አለሽ። ማን ደስታችሁ ትፈልጋለሽ? እናቴ እንደውም ደወለች። ላውራት። ሄሎ ማዘሯ። ሳር ቤት አደባባይ ፊት ለፊት አዳምስ ፋቢልን ናሆም ዴንታል ክሊኒክ 5ኛ ወይ 6ኛ ላይ ነኝ። ከ30 ዓመት በላይ ልምድ ባላቸው ባለሙያዎችና ዘመናዊና ቅንጡ መሳሪያዎች የጥርሶ ጤና የሚያሳስበው ናሆም ዴንታል ክሊኒክ ሳር ቤት ላይ ከትሟል። እና ምን ትጠብቃላችሁ? ጥርሳችሁ ወጥቶ ብሬስ አስፈልጓችኋል? አለስ ጥርሳችሁ ቆሾ እጥበት አስፈልጓችኋል? ይህ ሁሉ በአንድ ቦታ ናሆም ዴንታል ክሊኒክ። ማርዬ መጣች እንዴ? አልመጣችም። ምን ነው? ስልኬ እሷ ጋር ነው። ለዛ እኮ ነው ያደወልኩልህ። ሰራችልኝ ወይኔ ብሬ በጠራራ ፀሐይ 1500 ብር ልበላ። ወይኔ ማርያ እንዴ ኬፕ ምን ሆነ ነው? እሺ ቀጠሯችን ይቀር። በዚህ ተንከስ ምክንያት ቀጠሯችን አይቀር። የኔ ፍቅር ተበድሬ የሚወጋብሽ ድንገት ሰራችልኝ